السلام عليكم ورحمة الله وبركاته. كم جرتان هردتها داوتهم كي ينزل جرتو بكجتني تنقاف كبجان كي أكس مسجارة لكي يسني هذا كبجتشا إيجاكا كموي كمتي هالوان حارة ويسني كبرين فرا حارة اللي متيزنيس وان أرجيتان تولن دايجتو لا نا أنا حارة قبل عمل عليه وان تيف كان في maaliin yoo nan tattani mootuyyuu sumayyaan hadha viidiyoo gadhiistee turte na viidiyoo salaalee hedduu ajaa'ibsiifadhe maaliif namni ji'a ramadaanaa keessatti waan akkanaa akkamitti haasa'e እና nadiqullee እና nan komatina yeroo baay'ee yoo aaru osuma hajjiddumaan oromiif osuma haasa'u jiru gara amaarifaatti jijjiire jechuudha እና ሰው እንዴት በረመዳን ወር ስለ ክርስትና መነሳት ስለ መጠመቅ ያወራል? አንድ አንቺ አጠቃላይ ሻርፕሽን ብታወጪ ይሻልሻል። ሙስሊም ነኝ ከማለት ኦርቶዶክስ ነኝ ማለቱ የሚቀልሽ ይመስለኛል። በዛ አይነት ለምን አንቺ አሁን አንድ ወለሻል ገባሽ? በቃ ደም ስራቸው ውስጥ ገብተሻል። አንድ ተቀላቅለሻቸዋል። በቃ ኖርማል ቤተሰቦች ናቸው። ግን በእምነትሽና በልጆችሽ ማትደራደሪ ቢሆን ኖሮ እንዴት ሰው በእምነቱ ይደራደራል? ምን ከዚህ በፊት እንደዛ ሰለምቴ ከሆንሽማ ከዚህ በፊት ለሰይድ ስትይ ነው ሰለምሽው? እስኪ ሱመያ ንገሪኝ። እንዴት ነው የሚያስበው አይምሮሽ? namni akkamitti namaaf jecha gara diinii islaamaatti dhufa irra deebitee mooyyuu isaanii ol dhabdu maaliif gara amantii jalqaba awwal irra turte gara amantii ortodoksiitti deebitee jechuudha. እንዴት እንደዚህ አይነት ነገር ትሰራለሽ? አንድነትሽን ለሰው ብለሽ መቀየርሽ፣ ሁለት እንደገና ደግሞ በፊት ወደ ነበርሽበት እምነት መመለስ። ሰላምቴ ሆንሽው እኮ አጠቃላይ በቃ ሰይድ አስገድዶሽ ይመስል ነው። በቃ ገባሽ? አሁን እንደገና ደግሞ ቤተሰቦችሽ ጋር ሄደሽ ቤተሰቦችሽ እያስቸገሩሽ እምነትሽን አሁን ወደ በፊት እምነትሽ ወደ ኦርቶዶክስነት ልትመለሽ ነው። አጠቃላይ በቃ እዚህ ጋር እንደሚታየው ኖርማል ግልጽ ነው። በቃ ገባሽ? የሆነ እየደራረብሽ ስለ ረመዳን እያወራሽ ምናምን እንትን የምትይው ነገር ምንም አይነፋም። ገባሽ? አይስብም። ግልጽ መናገር ትችያለሽ አንድ ነገር ስታወሪ ማለት ነው። እና እናንተም እስኪ ቪዲዮን ትንሽ አብረን እንይና ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው እኔም ክርስትና ተነሳውኝ እዚሁ ከቤተሰቦቼ ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ በዝት ይበልልኝ ማለት ነው። ሲስተርና ማዘር ማለት ነው እየጨቀጨቁኝ ነው በእምነቴ በኩል ማለት ነው። በቃ ለምንድን ነው ልጆችን ክርስትና ማታስነሽ እያለች ሲስተር ጭቅጭቅ እያደረገችኝ ነው። እና ማለት ነው ትክክለኛ ስሜንና እኔ ማን እንደሆንኩኝ በሰፊ ቪዲዮ መለስላችኋለሁ፣ እነግራችኋለሁ። አሁን ግን ሁሌ ነው የጨቀጨቁኝ። ግን ካሜራውን ወደ እነሱ አድርጌ የቀረጸ ሳላስመስል ሳልመቃ ማለት ነው እሄዳለሁ እዛ ማለት ነው። ሄጄ ቀርጬ በትንሹ ቀርጬ ሲስተር ስታወራኝ አሳያችኋለሁ ማለት ነው። ሁሌ ነው የምትለኝ፣ በቃ ሁሌ ጭቅጭቅ ነው የምታደርገኝ። በቃ ምንም አልፋታይ ብላለች ማለት ነው። ማዘር እንደውም ከሷ ትንሽ ትሻላለች። ሲስተርማ በቃ መቼ ነው የምትጠመቂው? መቼ ነው ልጆች ክርስትና የሚነሱት? ምናምን ነው የምትለኝ ማለት ነው። እና እኔ እነግራችሁ ስለኔ ደግሞ እነግራችኋለሁ። ትክክለኛ ስሜ ማን ነው፣ እንዴት ነው እምነቴን የቀየርኩት ምናምን የሚለውን እነግራችኋለሁ። ተከታተሉኝ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? ዝም አልሽ። አታወሪም፣ አትመልሽልኝም። ክርስትና እናስነሳቸዋለን እኮ ነው ያልኩሽ። ዝም አልሽ። ላኬማር ከሆቴል ነው ያለሁት ማለት ነው። ቀበሌ 13 በጣም ደስ የሚል ሰፈር ነው። አይሞቅም አይበርድም፣ ደስ የሚል አየር ያለው ሰፈር ነው ማለት ነው። እና ያለሁት ማለት ነው ፈለግ ህይወት ሆስፒታል ነው ማለት ነው። ከዛ ጎን ነው የሚገኘው እንትኑ ሆቴሉ በጣም ደስ ይላል። እንግዲህ
በጣም ደስ ይላል። ኑና ባህር ዳር ለምትመጡ ሰዎች ኑና ተቀመጡ። እዚህ ሆቴል በጣም ደስ ይላል ማለት ነው። እንግዲህ እኔ ይመስላል ቤተሰቦች ጋር ያለው። አሰላሙ ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዴት እያደረጋችሁ ነው? የረመዳን ጾም እንዴት ናችሁ? እና ዛሬ ይዤላችሁ የመጣሁት ማለት ነው አንድ የተደበቀ ሚስጥር የራሴን ማለት ነው ራሴን በራሴ ላጋልጥ ነው ማለት ነው። እና ምንድነው መጀመሪያ ላይ እንዳስገባሁት ቪዲዮ መጀመሪያ ላይ እንዳያችሁት ማለት ነው ሲስተር ቁጭ ብላ እያወራችኝ ነበረ። እንግዲህ እስከዛሬ አውርቼው አላቅም ተናግሬም አላቅም ማለት ነው። እናንተ ስሜን ሁሉም ሰው በሱመያ ነው ማለት ነው የሚያቀኝ ማለት ነው። እና ዛሬ ትክክለኛ ስሜንም ልነግራችሁ ነው ማለት ነው በዛው። እና ምንድነው ያው እኔ መጀመሪያ ሲፈጠር የኦርቶዶክስ እምነት ተከታይ ቤተሰብ ነኝ ማለት ነው። እኔም ኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ነው ማለት ነው ሰይድን ካገባሁ በኋላ ነው እምነቴን የቀየርኩት ማለት ነው። እና ትክክለኛ ስሜ እንግዲህ አንቻለም ወይ ደግሞ አለም በሚባለው ነው ማለት ነው የሚታወቀው። በሁለቱም ይጠሩኛል ማለት ነው። እንግዲህ ወደ ከተማው አለም ብለው ይጠሩኛል፣ ወደ ገጠሩ ደግሞ አንቻለም እያሉ ይጠሩኛል ማለት ነው። አጃይብ ነው። አይ ሱመያ፣ ቆይ ግን እኔ የምልሽ አንቺ ተበላሽተሽ ህጻናቶችን የምታበላሽበት መንገድ ነው አሁን እየገረመኝ ያለው። በጣም እያናደደኝ ያለው ይሄ ነው። እኔ አንቺ ጋር ብሆን እንጃ በዚህ አይነት ላደርግሽ የምችለውን በፍጹም አላደርግ። በዚህ አይነት ራሴ ልቆጣጠር አልችልም። የዲኔን እስላም ብታከብሪ ኖሮ እንዴት ሰው በእምነቱ ይደራደር? ኦርቶዶክስም ቢሆን ለምሳሌ እኔ ለምን በእምነት ይደራደራለሁ? እህቴ ቀይሪ ስላለችኝ፣ እናቴ ቀይሪ ስላለችኝ ሰው በእምነቱ አይደራደርም። ልንገርሽ፣ እንደገና ደግሞ አንቺም ተጠምቀሽ ከዚህ በፊት ክርስትና ስለተነሳሽ አንቺም ተጠምቀሽ እንደገና ልጆቹን ገና ክርስትና ልታስነሻቸው። እሺ አንቺም ክርስትና ከዚህ በፊት ከተነሳሽ እስኪ በዚሁ ስምሽን ምናምን ስለተናገርሽ የክርስትና ስምሽን ለምን ዝጋር ነገርሽን ባልከሽ እኔም ተነስቻለሁ ብለሻል። እንግዲህ ልጆቹንም ጭራሽ ክርስትና ልታስነሺ ነው። አንቺ ንስሐ ገብተሽ ተጠምቀሽ ወደ በፊት እምነትሽ በኖርማል ልትመለሽ ነው። ታዲሽ ኖርማል ነው፣ ግን ኖርማልነቱ ሲሆን የሚገርመኝ ስራሽ ነው እየገረመኝ ያለው። እንዴት ሰው ቤተሰቡ ስለጨቀጨቀው ብቻ ገና ለገና ከእምነቱ ምን ያህል በዚህ እምነት እንደኖርሽ የሚያለብ ሳስበው እንግዲህ 14 አመት በ11 አመቴ ነው ከዚያ ወጣሁት ብለሻል ከገጠር። እንደገና ደግሞ መልሰሽ በቃ ቢያንስ ቤተሰቦችን ሳላይ 15 አመት ቆይቻለሁ ብለሻል። 15 አመት ሙሉ የቆየሽበትን እምነት በአንድ በእህትሽ ቃልና በቤተሰቦችሽ ቃል ለአንድ ቀን ንግግር እና ለሁለት ቀን ንግግር ሰው እንዴት 15 አመት የኖረበትን እምነት ለመቀየር ያስባል? አይሽ በጣም ነው የምታሳፍሪው ነገር። እኔ ባይዘው በእምነቱ የሚደራደር ሰው በጣም ነው የምጠላው። ምን አይነት አሳፋሪ ብትሆኚ ነው ሰው እንዴት 15 አመት የኖረበትን ቀላል ነው 15 አመት በኦርቶዶክስ እምነት ውስጥ ራሱ 15 አመት አልኖርሽበትም ልንገርሽ ነኝ። ወይም ከዚህ በፊት ሳታውቂበት ሰው አስገድዶሽ ወይም ያገባሽ ራሱ ሰው ሄዳ አስገድዶሽ ነው ወደ እስልምና ያመጣሽ? ወይስ እንደገና አሁን ገና ለገና የሚመስለው ኖርማል እንደዛ ነው ከነገርኩሽ ማለት ነው። ነግርሽ የምፈልገው ይሄን ነው። የፈለገ እንኳን እሱ አስገድዶሽ ወደ እስልምና ቢያመጣሽ እንኳን ማለት ነው 15 አመት ኖረሽበት ስለ እስልምና ምንም ሳታውቂ እስካሁን አትቆይም ብዬ አላስብም። ትጾሚያለሽ፣ ትሰግጃለሽ፣ እንደገና በዛ ላይ ደግሞ እንደሰማሁትም ከሆነ ትቀሪያለሽ። እና ሰው እንዴት እኔ ማለቴ ይኸውላችሁ ይሄንን ነገር የምለው እዚህ ጋር እንዴት አልሽ ብትሉኝ እንኳን ማለት ነው ምክንያቱም ባሌ እንደምታውቁት ሼማን የሰይድ ጓደኛ ነው እና በዛ ምክንያት ነው እኔ ስለሷና በቃ ምን ልበላችሁ እኔ ከዚህ በፊት እኔና ኦሼ እንትን ሳንል በፊት ስለ ሱመያ የሆነ ነገር አውርቶልኝ ነበር። በቃ ማለት በቃ በዲኗ ጎበዝ ነች፣ በዲኗ ከና አትደራደርም፣ ጎበዝ ነች ይለኝ ነበር፣ ይመክረኝ ነበር። በቃ አንቺም በዲንሽ እንደሷ ጎበዝ ነኝ ይለኝ ነበር። ማለት እኔ በፊት እንደዚህ እሷን ሳልጠላት በፊት አሁን ሙሉ በሙሉ አስጠላችኝ። እንዴት አንቺ ያንን የመሰልሽ ሰው ነሽ፣ በዲንሽ የማትደራደሪ ሰው ነሽ፣ ዛሬ አንድ በእህትሽ ቃል እንዴት 15 አመት የኖርሽበትን እምነት
ትክጃለሽ? ምን ለማለት ፈልገሽ ነው? ስለዚህ አሁን እምነትሽን ወደ ኦርቶዶክስነት ትመለሻለሽ። ከዛ ኋላ እዛ ቤተሰቦች ጋር አብረሽ ትኖሪያለሽ። ቆይ እኔ የምልሽ ዞሮ ዞሮ መግቢያው ጭራሩ ቤተሰቦች ሁለት ልጆች ይዘሽ አንቺ እንደገና ወደ ራሳቸው መልሰው ሁለት ልጆችን አብረው መልሰው ማንኛውም ቤተሰብ እኮ ይጠላል። ማንኛውም ቤተሰብ ደግሞ ሴት ልጃቸው ትዳሯን ይዛ ቁጭ ስትል እንጂ ትዳሯን ፈታ ወዲና ወዲህ ሁለት ልጆቿን ይዛ ወዲኛ ወዲህ ስትል እንደገና ቤተሰቦቹ ጋር ስትቀመጥ ለጊዜው ቢወድሽ እንኳን ነገ ይጠሉሻል። ከነገርኩሽ ማንኛችሁም ተመልካቾችን ብትሆኑ ይሄ ነገር በግልጽ ታውቃላችሁ። ማንኛችሁም ትዳር ውስጥ ያላችሁ በተለይ ከሆናችሁ ማለት ነው ይሄን ነገር በግልጽ ታውቃላችሁ። ማንኛችሁም ብትሆኑ namni kamiyyuu namni gaa'ela keessa jiraataa hanga amma namni gaa'ela keessa jiru ni beeka waan bara jechuudha. Maaliif anumaan yoo maatii kiyya bira deeman kophaa kiyya yoo maatii bira deemu torbaan caalataa hin jaalladhu natti hin tolu. Maaliif hanga tokko maatii kiyya irra fagaadheera waan ta'eef. Maali maatii kiyya dhugaadhaan jaaladhaan kabajaa garuu mootiyyuu ወልጅቡን ፈቤተን አይደለም ቶርባን አይደለም ጂአ ለማ ከጀደን ከነ ዲሳቲ ቶርባን ተካዩ ፋቲ ማቲ ብረት ጃለላን ካንጎ ያለማ ሰዲ ጃለላን ኢቴታ ሰኒንጎ ደሞትዩ ማሊፍ አንስ ጋይለን ይንቀብ ቻርስን ይንቀብ አፓመናኪ የመነጀር አይደለም ኢልሞ ለመጆሌ ለመቀበል ዲሳቲ ይችላል ሀደን ሀጃለ ተመለ ኢሳኒ ሞትዩ ቡልቲቲ የቀበዴታ ወገመደኒ መለ ቡልቲቲ የዲጌ በውዳኒት ከነጃለተ ኤገ ቡልቲ ኬሰ ሴነኒ ሞትዩ ቡልቲኒ አዳውን ተውመተኒ ብሩዲ ጉደንዳኒት እና በቃ ልላችሁ የምፈልገው እኔ እሷን ሱመያ ልላት የምፈልገው እውነት በዲንሽ ጎበዝ በፊት ከዚህ በፊት እንደነገረኝ ኦሼን ታውቂዋለሽ። ምናልባት ይሄ ቪዲዮ ካዳመጥሽው ካየሽው እና ኦሼን ታውቂዋለሽ። ለአንቺ በጣም ብዙ ነገር ነግሮኛል። ምክንያቱም ያው ባለቤቴ ነው ታውቂያለሽ። እና በቃ ማለት እኔ ምን ልበልሽ ሱመያ ማለት እኔ ቤተሰብ ምንም ቢሆን እኮ ቤተሰቦች ጋር ተመልሰሽ እስከ ዘላለም ኖራለሁ ማለት አትችይም። በቃ ከሰይድ ጋር መጨረሻ ዞሮ መግቢያው ጨራሮ እንደሚባለው ከሰይድ ጋር ዞረሽ በቃ ምን ልበልሽ መጨረሻ ላይ እኮ ለልጆቹ እንኳን ስትይ በቃ በመጨረሻ እንዴትም መታረቅሽ አይቀርም። ያኔ እንደገና ደግሞ ወደ ክርስትና እምነት ተመልሻለሁ ብለሽ እንደገና ደግሞ ከሰይድ ጋር ስትታረቁ ቀጥታ ወደ እስልምና እምነት ልትመለሽ ነው። እምነት እኮ ቀልድ አይደለም የኔ ውድ፣ እምነት እኮ ቀልድ አይደለም። እምነት እኮ ዛሬ ገብተሽበት ነገ ብትወጪበት አይደለም። ትዳርም ልክ እንደዛ ዛሬ ገብተሽበት ነገ ልትወጪበት የምትችይው ነገር አይደለም። ትዳር አላህ ካረገልሽ እስከ ዕለተ ሞትሽ ድረስ የምትኖሪበት ቤትሽ ማለት ነው። ገባሽ? አላህ እስካለው ቀን ማለት ነው። እና ሱመያ እኔ እዚህ ጋር በመጨረሻ ልልሽ የምፈልገው ነገር ካለ ይኸውልሽ ሱመያ፣ እኔ ሁሌ ሰውን ማለት ተናድጄ እንጂ ይሄን ያወራሁት ሰውን ንቄ ወይም ሰው ሊሳደብ ፈልጌ አይደለም። እና ልልሽ የምፈልገው አንድ በቤተሰቦች ግፊት ከሆነ እየሆነም እንዳየሁት ከሆነ በቤተሰቦች ግፊት እራሱ ቢሆን ምንም ቢሆን 15 ዓመት የኖርሽበት እምነትሽ ነው። እምነት ደግሞ አይደለም 15 አንድ ዓመት እንኳን ብትኖሪበት አይደለም አንድ ዓመት አንድ ወር እንኳን ብትኖሪበት ብትቆይበት እምነት ውስጥ የዲን ውስጥ እምነት ነው። ገባሽ? ቤተሰቦች እንኳን ቢያስገድዱሽ በቃ እኔ ልልሽ የምፈልገው ምንም ቢሆን በቃ እምነትሽን ላለመቀየር ሞክሪ ነው። በቃ ዞሮ እኮ ምንም አይታወቅም። ይልሽ አሁን ደግሞ ተሳሰሽ ለድንገት እንኳን ቤተሰቦች በጣም ባስገዳጅ ሁኔታ ወደ ክርስትና እምነት እንኳን ቢቀይሩሽ ነገ እኮ በቃ ምንም ያህል ብትቆዩ ምንም ያህል ጸብ ቢኖራችሁ ነገ ወደ ትዳርሽ መመለስሽ አይቀርም። ነገ ከሰይድ ጋር መታረቅሽ አይቀርም። የሚቆጭሽን ነገር ባታረግ እኔ ደስ ይለኛል በእኔ በኩል። በቃ እያስገደዱሽ እንኳን ቢሆን በቃ አንቺ እነሱ እንዲረዱሽ ጣሪ በቃ እኔነቴን አልቀይርም በያቸው።
እኔ እስካሁን አንቺ ምንም አልቀይርም ስትያቸው እንኳን እዚህ ቪዲዮ ውስጥ አላየሁም። ሰው እኮ አይ እኔ አልፈልግም ይሄን እምነት ለኔ እምነትሽን ግልጽ ነገር በእምነትሽ እንደማትደረደሪ ብትነግራቸው በእኔ በኩል ደስ ይለኛል። አይ ነው ቤተሰቦቼ ናቸው። በቃ አብሬያቸው እኖራለሁ፣ እደሰታለሁ ከኖርኩም ቢሆን ማለት ነው። ባይኖር ራሱ ብኖር እንኳን አብሬያቸው ነው። የፈለገ እነሱ ክርስቲያን ሆኖ እኔ ሙስሊም ሆንኩኝ ነው ኖርማል ነው። ምክንያቱም አሁን ለምሳሌ አንቺ ሙስሊም ስለሆንሽ እነሱ ኦርቶዶክስ ስለሆኑ ሁለት እምነት ነው ያላት ልጃቸው ሙስሊም ነች ብለው አይጠሉሽም፣ አይንቁሽም። የኔውድ ገባሽ? እዚህ ጋር ልልሽ የምፈልገው ይሄንን ግን ነገ ከሰይድ ጋር መታረቅሽ አይቀርም። ነገ ወደ ትዳርሽ መመለስሽ አይቀርም። ነገ ወደ ቤትሽ መመለስሽ አይቀርም። የሚቆጭሽ ነገር አታድርጊ። ለአንቺ አሁን እማትመለሽ እንኳን መስሎ ቢታይሽ እማትመለሽ እንኳን ቢሆን አልመለስም ብለሽ ደምድመሽ እንኳን ቢሆን ያለህ ነገር አይታወቅም፣ ስራው አይታወቅም። ምናልባት የጻፈልሽ አሁን አይሆንም እንኳን ብትይ ነገ አብራችሁ ልትሆኑ ትችላላችሁ። ለምን? በመካከላችሁ ልጆች ስላሉ። አንቺ ብቻሽን ከዚህ በፊት ምናልባት ኖርማል አንቺ ላጤ ሆነሽ አንቺ እና እሱ ብቻ ብትሆኑ ኖርማል፣ ግን በመሀላችሁ አንድ ልጅ ሳትሆን ሁለት ልጆች ናቸው ያሉት። በልጆቹም ላይ የማይሆን ነገር አታምጪ፣ በአንቺም ላይ የማይሆን ነገር አታምጪ። እና ደግሞ አንቺ እንዳልሽኝ መንገዳችሁ በጣም አስቸጋሪ ነው፣ ወደ እናንተ ወደ ገጠር ለመሄድ ማለት ነው። እና ልጆቹንም አታንከራቻቸው። ሁለት ልጅ ይዞ አይደለም ገጠር መሄድ፣ ከከተማ ወደ ከተማ እንኳን መሄድ በጣም አስቸጋሪ ነው። ገባሽ? በእኔ በኩል ልጆቹን ባታደክሚያቸው እልሻለሁ። ቤተሰቦችሽን አግኝተሻል፣ ሁሉንም አይተሻል። አንድ ቦታ እንኳን አርፈሽ ብትቀመጪ እንደኔ ሀሳብ ትክክል ነው ብዬ አስባለሁ። አንድ ቦታ ከልጆች ጋር ብትቀመጪ አልሽ። እና ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።